ከመሬት 40 ኪሎ ሜትር ከፍታ ላይ እየተጓዘ ያለው የኤርታሌው የእሳተ ገሞራ ጭስ ህንድን አልፎ ቻይና መድረሱ ተነገረ። ባሳለፍነው እሁድ ህዳር 14 2018 ዓ.ም በአፋር ክልል የሚገኘው የኤርታሌ እሳተ ገሞራ ድጋሜ ከፈነዳ በኋላ የፍንዳታው ጭስ ቀይ ባህርን ተሻግሮ ቻይና መድረሱ ተነግሯል። በፍንዳታው ወቅት ጭስና ሰልፈር ዳይኦክሳይድ የወጣ ሲሆን ጭሱ ቀይ ባህርን ተሻግሮ ሰሜን ምዕራብ ህንድ ከደረሰ በኋላ ዛሬ ህንድን የአየር ክልል በመልቀቅ ወደ ቻይና እየገባ መሆኑን ኢንዲያን ቱዴይና ሂንዱስታን ታይምስ ዘግበዋል። የሜትሮሎጂ ባለሙያዎች ግን ጭሱ ከ25000 እስከ 45000 ጫማ ከፍታ ውስጥ እየተጓዘ በመሆኑ መሬት ላይ የአየር ብክለት ተጽዕኖ እምብዛም ነው ሲሉ ገልጸዋል። ኃይሌ ጉብ ተራራ ላይ የተከሰተው ይህ እሳተ ገሞራ ፍንዳታ ከመሬት 40 ኪሎ ሜትር ከፍታ ላይ የደረሰ መሆኑን የገለጹ ደግሞ በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ የሆኑት ፕሮፌሰር አታላይ አየለ ናቸው። ኢትዮጵያ ውስጥ ከ50 በላይ ንቁ እሳተ ገሞራዎች ስለመኖራቸው ገልጸው ኃይሌ ጉቢ ከነዚያ መካከል መሆኑን ተናግረዋል። እንዲሁም ኃይሌ ጉቢ እሳተ ገሞራ ፍንዳታ ለመሬት ቅርብ የነበረ በመሆኑ በፈጠረው እርግብግቢት ሳቢያ የመሬት መንቀጥቀጥ አለመከሰቱን ገልጸዋል። ሆኖም ግን የፈጠረው ጭስ በተለይም ከመሬት ወደ ላይ ከፍ በማለቱ ሳቢያ የንፋስ አቅጣጫውን ተከትሎ እየሄደ ስለመሆኑ አመላክተዋል። ከዚህ ጋር ተያይዞ ታዲያ በዚህ በኩል ለሚደረጉ በረራዎች አመቺ ባለመሆኑ በረራዎች ሊሰረዙ እንደሚችሉ ተናግረዋል። በአካባቢው የእሳተ ገሞራ እንቅስቃሴ ባይኖርም በኤርታሌ እሳተ ገሞራ ጫፍ ላይ ከ760 እስከ 350 ሜትር ስፋት ያለው አዲስ የመሬት ከፍታ መፈጠሩም ተዘግቧል።